ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮች ዘነበ ነኝ። እንግዲህ እንዲሁም ደግሞ አንዳንድ ስልጠናዎችን በተገቢ ሁኔታ ለሰልጣኞች ወይም ለተጓዦች ይጠቅማሉ ተብሎ የሚታመኑ ስልጠናዎችን የተሰጠ ያሉት። ስለዚህ ወዳችሁትና እንዲሁም ደስ ብሏችሁ የተለያዩ ኮሜንቶችን እየሰጣችሁ ያላችሁትም ልጆች አላችሁ፣ እንዲሁም ደግሞ ተመልካቾች አላችሁ። በጣም በጣም ከልብ በመነጨ ምስጋና አመሰግናችኋለሁ። አሁን ደግሞ ዛሬ ይዤላችሁ የመጣሁት አንድ ርዕሰ ጉዳይ ነው። በስራ ውል ውስጥ ያሉ ግዴታዎችን በአረብ ሀገር ላይ ያው እንግዲህ ለስራ ስትሄዱ የሚላክላችሁ ሰነዶች ውስጥ አንደኛው የስራ ውል ነው። የስራ ውል የምትሄዱበት ማዳም ቤት ወይንም ቪዛ ሲላክላችሁ ከቪዛው ጋር ተያይዞ የሚመጣላችሁ ሙሉ በሙሉ የስራ ውል ነው። ያን የስራ ውል ሙሉ በሙሉ ተዋውላችሁና ተስማምታችሁ ከወሰናችሁ በኋላ ነው የተቀሩት የሜዲካል እና የተለያዩ የኤምባሲ አሻራም ሆነ ሌሎች ተጓዳኝ የሆኑ ተግባራቶችን የምታከናውኑት። ስለዚህ ይህ የስራ ውል ምን ምን ያካትታል ስለሚለው ጉዳይ ነው የምናወራው። የስራ ውሉ ምን ምን ከውስጡ ይይዛል ተብሎ የተዘጋጀውን አንድ ሙጅል አለ ተማሪዎችን የምናሰለጥንበት። እናንተ ደግሞ የምትሄዱ ተጓዦች ይሄንን መረጃ አውቃችሁ ቢያንስ የስራ ውል ውስጥ ምን ምን ያካትታል፣ ምንድነው የተካተተበት የሚለውን ጉዳይ ከለያችሁ በኋላ እናንተም በትክክል ያንን የስራ ውል የምትተገብሩበት እንዲሁም ደግሞ እናንተን የሚመለከተውን ያንን የስራ ውል ደግሞ ተግባራዊ የምታደርጉበትን መንገድ እንድትከተሉ ነው የምፈልገው። ፈረሙት የስራ ኮንትራት ውል መሰረት ግዴታውን መወጣት ስላለበት አንድ ሰው ስለዚህ ያን የፈረመው የስራ ኮንትራት ውል አለ። ያ የስራ ኮንትራት ውል ደግሞ በዛ መሰረት እንዲፈጸምለት ነው ያ ሰው ወይ ደግሞ ያ አሰሪ ያንን ውል የሚያመጣው። ያ ሰራተኛ ደግሞ ተጓዥ ያንን ውል በዚህ መሰረት በተቀመጠው ውል መሰረት ተስማምቻለሁ፣ ፈርሜያለሁ፣ እናም በዛ በውሉ መሰረት እሰራለሁ ተብሎ ነው የተፈራረመው ማለት ነው እንጂ ለይስሙላ ወይንም ደግሞ ለሂደት ለመርሃ ግብር ብቻ ተብሎ የተዘጋጀ የውል ሰነድ አይደለም ማለት ነው። ለስራ ወደ ሳውዲ አረቢያ ትሄዳላችሁ። እንዲሁም ደግሞ በሳውዲ አረቢያ ያለው የባህልና ሕግን ደግሞ ማክበር ግዴታ ነው። ያ ውል ላይ የተቀመጠው አንደኛው የሳውዲ ላይ የተደነገጉ ሕጎች አሉ። የሳውዲ ሕግ አለ፣ የሳውዲ ባህል አለ። ማክበር ግዴታ ይኖርብናል ማለት ነው። የስራ ውል ላይ የተካተተው ያ ነው። ከነዛ ውስጥ ባህልና ሕግን ማክበር የሚለው ከሕግጋቶቿ ውስጥ ሳውዲ ላይ ሕግጋት ብላ ካወጣቻቸው ውስጥ ማለት ነው። ነገር ግን አንዳንድ ሀገሮች ላይ ደግሞ አፕሊካብል የሚሆኑ የሚተገበሩ ምናልባት ከኢትዮጵያ ውስጥ ከማይተገበሩ ከአደንዛዥ እጽ በስተቀረ እንዲሁም ሌሎቹ በይፋ ማርኬት ላይ ቀርበው ገበያው ላይ ቀርበው የሚተገበሩ ተግባራቶች ሳውዲ አረቢያ ላይ ግን የተከለከሉ እና ሕግን መተላለፍ ነው ተብሎ ሕግ ላይ የተደነገጉ ነገሮች ስለሆኑ ጉዳዮች እነግራችኋለሁ። የመጀመሪያው አደንዛዥ እጽ ነው። አደንዛዥ እጽ ማዘዋወርም ሆነ መጠቀም እንዲሁም ደግሞ ለሌሎች ማስተላለፍ በሳውዲ ሕግ በጣም ከፍተኛ የሆነ ወንጀል ውስጥ ነው የሚከተን ማለት ነው። ሁለተኛው ጫት ይዞ መገኘትን እንዲሁም ደግሞ ማስተላለፍ ነው። ጫትን አሁን ለምሳሌ በኢትዮጵያ ጫትን በይፋ መጠቀም ትችላላችሁ ወይንም ስለዚህ በፍሪ ማርኬት ውስጥ ስላለ ማግኘት ትችላላችሁ በቀላሉ። በሳውዲ አረቢያ ግን ጫትን ይዞ መገኘት ብቻ አይደለም፣ ለሌላ ሰው አስተላልፎ መስጠት ምንድነው በሕግ ያስቀጣል ወይንም ወንጀል ነው ተብሎ ተደንግጓል ማለት ነው። ስለዚህ ጫት ይዞ መገኘት በፍጹም በሳውዲ አይፈቀድም ማለት ነው። ነፍስ ማጥፋት በየትኛውም ሀገር ላይ አይፈቀድም። ነገር ግን ሞር ፎርቢድን ሆኖ ተከልክሏል። እዛም ስላለ ነው በእኛ በሀገራችን በኢትዮጵያም በወንጀል ሕጋችን ላይ ተቀምጧል። ስለዚህ ነፍስ ማጥፋት ወንጀል ነው። ከባድ ወንጀል ከሚባሉት ውስጥ ስለተደነገገ ነፍስ ማጥፋት ወንጀል። ስለዚህ በሳውዲም በዛው ልክ የነፍስ ማጥፋት ወንጀል በጣም ፎርቢድን ነው። ሌላው ደግሞ አልኮል መጠጦችን መጠቀም እና በዛውም ልክ ደግሞ ማስከር ሌሎችንም እንዲሰክሩ ማድረግ፣ እነዚህ ለመጠቀም መሞከር፣ እነዚህ አልኮል መጠጥ ሙሉ በሙሉ የተከለከሉ ናቸው። በእኛ ሀገር ግን አሁን አልኮል መጠጥ በይፋ በየግሮሰሪ እና በየሆቴሉ እንዲሁም ደግሞ በየሬስቶራንቶቹ ላይ እየተሸጡ ይገኛሉ፣ የተለያዩ የአልኮል መጠጦች ማለት ነው። ስለዚህ እሱን የለመደ ሰው በሳውዲ አረቢያ ደግሞ የተለያዩ የአልኮል መጠጦችን ሲጠቀምም ሆነ ለሌሎችን ሲያስጠቅም የተገኘ ቢኖር ያው በወንጀል ስለሚጠየቅ ነው። ለዛ ነው መመሪያው ላይ ምን ይላል? እናንተ የምትፈርሙት የኮንትራት ውል ላይ የሀገሪቷን ወይ ደግሞ የሳውዲ አረቢያን ባህልና ሕግ አከብራለሁ ማለት ነው።
እነሱን አከብራለሁ ብላችሁ ስትፈርሙ እነዚህ በውስጡ የተደነገጉትን ነገሮችም አከብራለሁ እያላችሁ መሆኑን እንድታውቁ ነው የምፈልገው። ሌላው ነገር ደግሞ ሰነዶችን ማጭበርበር፣ የሰነድ ማጭበርበር፣ የተለያዩ ፎርጂት ሰነዶችን በእኛ በሀገራችን ዘንድም የተከለከለ ነው። በከባድ ወንጀል ውስጥ ነው የሚደነገገው። ስለዚህ ሰነዶች የሰነድ ማጭበርበርን በተመለከተ የተለያዩ ፎርጂድ ፓስፖርት ሊሆን ይችላል፣ ፎርጂድ ኢቃማ ሊሆን ይችላል፣ የተለያዩ ፎርጂድ ሰነድ፣ ፎርጂድ መንጃ ፈቃድ ሊሆን ይችላል። እነዚህን ይዛችሁ የተገኛችሁ እንደሆነ በሳውዲ ሕግ ከፍተኛ ወንጀለኛ ተብላችሁ እስከ ከፍተኛ እስር ድረስ ልትዳረጉ ትችላላችሁ ማለት ነው። ሌላው ስርቆትና ዝሙት የተለያዩ የዝሙት ተግባራትን መፈጸም በሳውዲ ላይ በፍጹም የተከለከለ ነው። ከባልና ሚስት ካልሆኑ በቀር ወንድና ሴት ራሱ መንገድ ላይ አብሮ መሄድ አይቻልም ነው። ስለዚህ አይደለም ዝሙቱ ማለት ነው። ባልና ሚስት ካልሆኑ ህጋዊ ባልና ሚስት ካልሆኑ በስተቀር ህጋዊ ሰነድ ያላቸው ባልና ሚስት ካልሆኑ በስተቀር በመንገድ ራሱ አብረው መሄድ አይችሉም፣ ሴትና ወንድ በሳውዲ ሕግ ማለት ነው። ስለዚህ በሳውዲ ሕግ ደንግጋ ያስቀመጠችው ምንድነው? ዝሙተኛ መሆን ሳውዲ ላይ በጣም የተከለከለ ነው ማለት ነው። ሌላው ቁማር መጫወት ጋምብሊንግ ማለት ነው። ቁማር በፍጹም የተከለከለ ነው። የትኛውም ሀገር ላይ የተከለከለ ነው። ሲጀመር ኢትዮጵያ ውስጥም ቁማር ክልክል ነው። ነገር ግን በወንጀል ደረጃ የሚቀመጠው ወንጀል ስለሆነ በሳውዲ ደግሞ ይህ እንደ ወንጀል ስለተያዘ ማለት ነው። ሺሻ መጠቀም፣ ሺሻ መጠቀም ሌሎችንም ማስጠቀም በሳውዲ እንደ ወንጀል ይታያል ማለት ነው። ስለዚህ በሀገሪቱ ሕግ መሰረት የሚያስቀጡ ናቸው ማለት ነው። እነዚህ የተደነገጉት በአጠቃላይ እነዚህ ብቻ አይደሉም፣ በጣም በርካቶች ናቸው፣ ወዘተረፈ ናቸው። ስለዚህ ከነዛ ውስጥ ጥቂቶቹን ያመጣውላችሁ። ጥቂቶቹን ለምንድን ያመጣውላችሁ? ኢትዮጵያ ውስጥ ኖርማል ሰርከምስታንስ ወይንም ኖርማል ኮንዲሽን ላይ ስታደርጉት የነበረውን ነገር ግን በሳውዲ አረቢያ በምትጓዙበት ሰዓት ላይ የግዴታ ጥንቃቄ ማድረግ ስላለባችሁ እና እነዛ ነገሮች በትክክል ይተገበራሉ አይተገበሩም የሚለውን ነገር እንደተለዩ ነው። ሌላው ነገር ደግሞ አዳዲስ ተጓዦች ስትሆኑ ለሰዎች እቃ አድርሱልኝ ተብላችሁ ሲሰጣችሁ እቃው ምንነት ሳታውቁ የእቃውን ምንነት ሳትረዱ እቃውን ሻንጣችሁ ውስጥ ከታችሁ ብትጓዙ በኤርፖርት ላይ ወይንም ደግሞ በፍተሻ አካላትን ወይንም ቼክ በሚደረግበት ሰዓት ላይ መግባት የሌለባቸውን እቃዎችን ለይታችሁ ካልያዛችሁ በስተቀር እነዚህ የተከለከሉ አይነት እቃዎች ተሳስተው የተሰጧችሁ ወይንም ደግሞ እናንተ እንድታደርጉና ማንኛውም ሰው እቃ ሲሰጣችሁ እቃውን ይዛችሁ ባትሄዱ መልካም ነው። በተለይ ዱቄት ነክ የሆኑ ቅጠላቅጠል ነክ የሆኑት እንደዚህ ፈሳሽ ነክ የሆኑት እናንተ በቀላሉ ልትለዩቸው የማትችሏቸው የረቀቀ መንገድ የሚያዘጋጁ ሰዎች አሉ። ለእናንተ አንዳንድ ነገሮችን በመሸፈን ወይንም ደግሞ በአንዳንድ ሰዎች በምታውቋቸው ሰዎች አማካኝነት እቃውን በመስጠት እቃውን እንድታደርሱ ትደረጋላችሁ። ሽሮ ነው፣ በርበሬ ነው፣ ወይ ደግሞ በሶ ነው፣ ዱቄት ነው እያሉ የሚሰጧችሁ ነገር ሌሎች ነገሮች ሊሆኑ ይችላሉ። አደንዛዥ ሊሆኑ ይችላሉ። ጎመን ነው ብሎ የደቀቀ ጎመን ነው ብሎ የሚሰጧችሁ የጫት ድቃቅ ሊሆን ይችላል። ሌሎች ነገሮችም ሊሆኑ ስለሚችሉ እነዛን ነገሮችን እቃዎችን ይዛችሁ ስትሄዱ በጣም በጥንቃቄ ከቻላችሁ ይዛችሁ ባትሄዱ ጥሩ ነው። ካልቻላችሁ ግን የምታውቁትና እንዲሁም ደግሞ እቃው ምንነቱን የተረዳችሁት ቢሆን መልካም ነው ማለት ነው። ሌሎች ህገወጥ ናቸው ተብለው በሚገመቱ ስራዎችን እንዲሁም ደግሞ የሚያስቀጡ ናቸው ተብለው ደግሞ እንደ እስልምና ወይንም እንደ ሸሪዓ ህግ መሰረት ማለት ነው የተቀመጡ ነገሮች አሉ። አንደኛው ግብረሰዶማዊነት ሲጀመር ኢትዮጵያ ውስጥም ግብረሰዶማዊነት በእምነትም በእስልምናውም ሆነ በክርስትና እምነት እንዲሁም ደግሞ በሀገሪቷ ህግ መሰረት ግብረሰዶማዊነትን ተቀባይነት የለውም፣ ወንጀል ነው ማለት ነው። በአደባባይ ወንድና ሴት መቀራረብ አይችልም። ማለትም ህጋዊ ጋብቻ ሰነድ ከሌላቸው በስተቀር ወንድና ሴት በአደባባይ ተቀራርበው መሄድም ሆነ መቆም በፍጹም የተከለከለ ነው። የግለሰብን ሃይማኖትን ለመቀየር ወይም ደግሞ ሰዎች ሃይማኖትን እንዲቀይሩ ማስተማር የሆነ ነገሮች ላይ በፍጹም የተከለከሉ ናቸው። ኢትዮጵያ ውስጥ ስታደርጓቸው የነበሩ እንዲህ አይነት ሃይማኖትን የእናንተን ሃይማኖት ሌላ ሰው እንዲቀበል የእናንተን ሃይማኖት ሌላ ሰው እንዲከተል የምታደርጉት ሂደት በኢትዮጵያ ውስጥ የተቻለ ቢሆን ማንም ሰው የራሱን ሃይማኖት በፈለገው መንገድ የሰውን ሳይነካ የማንጸባረቅ መብት አለው፣ አስተምሮ ወደ ራሱ ሃይማኖት የማምጣት መብት አለው የሚል የኢትዮጵያ ህግ አለ።
ኦልሬዲ ህጉ ላይ ከተቀመጠው ውጪ መሆን እንደማንችል እናውቃለን። ከዛው ልክ ደግሞ ሳውዲ ደግሞ ምንም አይነት ሰው ይላል ምንም አይነት ሰው በሃይማኖት ሌላ ሰው ሃይማኖቱን እንዲቀይር የሚያስተምርም ሆነ እንዲቀይር የሚያደርግ ነገሮችን ተግባራትን መፈጸም በፍጹም አይቻልም ነው። ኢትዮጵያ ውስጥ የለመዳችሁትን እዛ ሀገር ሄዳችሁ ለማድረግ እንዳትሞክሩ ማለት ነው። ስለዚህ ጥንቃቄ ለሚያስፈልጋቸው ተሰባሪ ለሆኑ ነገሮችን በቀላሉ ለጉዳት ለብልሽት እና ለኪሳራ ሊያጋልጡ የሚችሉ ውድ የሆኑ ቅርሶች እንዲሁም ቁሳቁሶች፣ የቤት ውስጥ እቃዎች፣ ንብረቶች አስፈላጊ የሆነውን ትኩረት መስጠት መቻል አለባችሁ። ስለዚህ ምናልባት ብልሽቱ እጅግ በጣም ከፍተኛ የሆነ ብልሽት ሊያጋጥማቸው የሚችል ንብረቶች ሊሆኑ ይችላሉ፣ እቃዎች ሊሆኑ ይችላሉ። ስለዚህ እነዛ እቃዎች እንዳይበላሹ እንዳይጠፉ እንዲሁም ተሰብረው ደግሞ የሚበላሹ ቅርሶች ሊሆኑ ይችላሉ፣ ተፈላጊ የሆኑት እንቁ ነገሮች ሊሆኑ ይችላሉ። ስለዚህ እነሱ ነገሮች እንዳይበላሹ ትኩረት ልንሰጣቸውና ጥንቃቄ ልናደርግላቸው ይገባናል ማለት ነው። እነዚህ ነገሮች ሲደረጉ ነው ውሉ ላይ ተስማምቻለሁ፣ ለማጠፋው ነገር ተጠያቂ ነኝ፣ ኃላፊነቱን እወስዳለሁ፣ እኔ ለማጠፋው ነገር ውሉ ላይ ከተደነገገው ውጪ ከወጣሁኝ በሀገሪቷ ሕግ መሰረት ልጠየቅ እችላለሁ ብላችሁ ተስማምታችሁ ነው የምትሄዱት ማለት ነው። የስራ ውሉ የሚያጣቅሰው እነዚህንም ነገሮችን በውስጡ ኢንክሉድ አድርጎ የያዘ ነው ማለት ነው። በአሰሪዎችም ላይ ሆነ በቤተሰቦቻቸው ላይ ምንም አይነት መጥፎ ወይንም ተገቢ ያልሆነ ድርጊትን አትፈጽሙ፣ መፈጸም አይቻልም ይላል። ሌላው አሰሪያችሁ ሊሆን ይችላል፣ እንዲሁም ደግሞ የአሰሪያችሁ ቤተሰብ፣ ወላጅ እንዲሁም ደግሞ ልጆች፣ ባል፣ ሚስት እንደዚህ አይነት ሪሌቲቭ ያላቸው የአሰሪዎቻችሁ ቤተሰብ ሊሆኑ ይችላሉ፣ አሰሪዎቻችሁ ሊሆኑ ይችላሉ። ተገቢ ያልሆነ ተግባር ለምሳሌ መማታት አይነት፣ የዱላ አይነት፣ ማንቋሸሽ፣ መስደብ እንደዚህ አይነቶች ነገሮች እና አካላዊና በህይወት ላይ ጉዳት ማድረስ በፍጹም የተከለከሉ ናቸው። እነዚህ ነገሮችን አላደርግም በሚል ውል ነው ተዋውላችሁ የምትሄዱት ማለት ነው። ሴት ሰራተኞች ከሴት አሰሪዎቻቸው ከመላው ቤተሰቦቻቸው ጋር መልካም የሆነ ግንኙነት በመፍጠር እና የአሰሪን ተገቢ ትዕዛዝ ተቀብሎ በታማኝነት መስራት ማገልገል ማለት ነው። ይሄ ሌላው ደግሞ እዛው የምትፈርሙት ውል ላይ የተካተተ ነው። ስለዚህ ከሴት ሰራተኞች የምትሄዱ ከሆነ እናንተ ከአሰሪዎቻችሁ ሴት አሰሪዎቻችሁ የሚሰጧችሁን ስራዎችን በመግባት በተገቢ ቅድሚያ በመስማት ከዛ በኋላ የሰማችሁትን ስራ ደግሞ ስሩ የተባላችሁትን ያንን ተቀብላችሁ በተገቢው እና በትክክለኛው መንገድ መስራት መቻል አለባችሁ ማለት ነው። ይሄ ግዴታችሁ ነው፣ የውል ግዴታ ነው። በስራ ሰዓት ተደጋጋሚ ቸልተኝነትን አለማሳየት፣ ቸልተኛ አለመሆን ማለት ነው። ትጉ ሆኜ እሰራለሁ፣ አክቲቭ ፓርቲሲፓንት ነኝ፣ አክቲቭ ሆኜ ስራ እሰራለሁ ብላችሁ ካመናችሁበት ነው ውሉን የምትፈርሙት። ስለዚህ በቸልተኝነት ማለት አንድን ነገር ያለ ትኩረት መስራት ማለት ነው። ያለ ትኩረት ዝም ብላችሁ የሆነን ነገር የምትሰሩ አይነት ነገር መሆን የለበትም። ያንን ማድረግ ስለሌለባችሁ ነው። በቸልተኝነት ስራዎችን አንሰራም፣ በጥንቃቄ ነው ስራ የምሰራው ብላችሁ ነው ውሉ ላይ የምትስማሙት። የአሰሪን ትዕዛዝ ወይንም ግፊት ሳይጠብቁ መስራት። ሌላው ደግሞ የሚበረታታ ነገር ምንድን ነው? አሰሪዎቻችሁ የሆነ ነገር ስራ ስሪ ወይ ደግሞ ይሄንን ነገር አድርጊ እስኪልሽ መጠበቅ የለብሽም ማለት ነው። ስለዚህ መስራት ያለብሽና መሰራት የሌለበትን ለይተሽ ታውቂያለሽ። ስለዚህ መሰራት ያለበትን ነገር በአጠቃላይ የአሰሪ ግፊት ወይንም የአሰሪ ትዕዛዝ ሳትጠብቂ መስራት መቻል አለብሽ። ምክንያቱም ለምንድን ነው? ይሄ የውል ግዴታው ላይ የተቀመጠ አንዱ ዝርዝር ስለሆነ ማለት ነው። ውሉ ላይ የአሰሪን ግፊት ሳልጠብቅ ስራዎቹን እሰራለሁ፣ መሰራት ያለባቸውን ስራዎች በተገቢ መንገድ እሰራለሁ ብለሽ ነው የምትዋዋዩ ማለት ነው። ስለዚህ አሰሪ ስሪ እስክትልሽ አትጠብቂም ማለት ነው። ምናልባት ከሄዳችሁ ለአንድና ለሁለት ቀናቶች ላይ አሰሪዎቻችሁ ምን ሊላችሁ ይችላል? ጋይድ ሊያደርጓችሁ ይችላሉ። ይሄን ስሪ ያን ስሪ ሊሏችሁ ይችላሉ። ከዛ በኋላ የመጀመሪያ ቀን የነገሯችሁን ነገር ሁሌ ሩቲን የሚሰራ ሁሌም በየቀኑ የሚተገበሩ ተግባሮች ሁሌም በየቀኑ የሚሰሩ ስራዎች ከሆኑ ግን አሰሪዎቻችሁ ደጋግሞ እንዲነግሯችሁ አይፈልጉም፣ ይሰለቻቸዋል። እንደዚህ አሰልቺ መሆን የለባችሁም ማለት ነው። ትናንት የሰራችሁት ስራ ዛሬ እንደሚሰራ ካወቃችሁት ደግማችሁ የምትሰሩት ስራ በየቀኑ ሁሌም የየዕለት ተግባራችሁ መሆኑን ካወቃችሁ የአሰሪዎቻችሁን ግፊት መጠበቅ የለባችሁም ማለት ነው። ስለዚህ ሌሊት 11 ሰዓት ሁሌም ተነሳችሁ ቁርስ ማዘጋጀት እንዳለባችሁ አንድ ቀን ከነገረቻችሁ ከዛን ሁሌ ኤርሊ ሌሊት 11 ሰዓት ከጾም ወቅት ውጪ ሌሊት 11 ሰዓት ላይ ተነስታችሁ ያንኑ ተግባር መፈጸም መቻል አለባችሁ ማለት ነው። ይሄ የሁልጊዜ ተግባር የሆነውን ነገር ሁልጊዜ ያለ አሰሪ ግፊት መስራት መቻል አለባችሁ ማለት ነው። በስራ ሰዓት
ተደጋጋሚ ቸልተኝነት አለማሳየት ብለናል። ከዛውም ውጪ የቀጣሪውን ንብረት ሳያስፈቅዱ አለመጠቀም፣ በተለይ የግል ንብረት የሆነ የአሰሪዎቻችሁ የግል የሆኑ ነገሮችን ሳታስፈቅዱ መጠቀም የለባችሁ። እነዛ ነገሮች ምንድን ናቸው? ምናልባት አሰሪዎቻችሁ በጣም በስስት የሚያዩት ነገር ሊሆን ይችላል፣ ማስታወሻ ነገር ሊሆኑ ይችላሉ። እንዲሁም ደግሞ እናንተ ማንኛውንም ነገር ለመንካት የግዴታ የአሰሪዎቻችሁን ፍቃድና ይሁንታ መጠየቅ መቻል አለባችሁ። ያለ አሰሪዎቻችሁ ይሁንታ ወይም ያለ አሰሪዎቻችሁ ፍቃድ አንድን ንብረታቸውን አንድን እቃቸውን መጠቀም ከቻላችሁ አሰሪዎቻችሁ ዘንድ እምነት ታጣላችሁ። እምነት ማጣት ደግሞ ስራውንም እስከ ማጣት ድረስ ይዳርጋቸዋል ማለት ለሌሎች አለመግባባትም መንስኤ ይሆናሉ። ስለዚህ እምነት ላለማጣት ከፈለጋችሁ ከአሰሪዎቻችሁ ዘንድ የግዴታ ማድረግ ያለባችሁ ነገር ምንድን ነው? ያለ አሰሪዎቻችሁ ፍቃድ ምንም አይነት ነገር የአሰሪዎቻችሁ የግል ንብረት የሆኑ ነገሮችን ባትነኩባቸው የተሻለ ነገር ነው ማለት ነው። ስለዚህ በመዳረሻ ሀገር ላይ በምታደርጉት ሁኔታዎች ላይ እነዚህን ጥንቃቄዎች በሚገባ ሰምታችሁ ልተገብሩት ይገባል። መተግበር ያለባችሁን ነገሮች መቀበል ያለባችሁ የሚጠቅማችሁን ነጥብ ብቻ ፒክ አድርጋችሁ ውሰዱት። የሚዘጋጁ ምግቦችን በአግባቡ ማዘጋጀት እና በንጽህና መያዝ። ምግቦች ናቸው፣ ወደ ሆድ የሚገቡ ናቸው። የሰው ልጅ የሚመገባቸው የሚዘጋጁትን ምግቦች በአግባቡ ማዘጋጀት። በቀዝቃዛ የሚዘጋጅ ታይፕስ ኦፍ ሳላድን በሳላድ መልክ ማዘጋጀት ነው። ምክንያቱም ቀዝቅዞ መቅረብ ያለበትን ቅዝቃዜውን ሳይለቅ ወይም ደግሞ ሳይሞቅ ማቅረብ መቻል አለባችሁ። አይ ሞቅ ብሎ ወይ ደግሞ በስሎ መቅረብ ያለበትን አብስላችሁ ሳይቀዘቅዝ ለተጠቃሚው ማቅረብ መቻል አለባችሁ። ለዚህም ነው የሚዘጋጁ ምግቦችን በአግባቡ ማዘጋጀት እና እንዲሁም በንጽህና መያዝ መቻል አለባችሁ የሚባለው። ምክንያቱም የእኛ ሀገር ተጓዦች በሁለት ነገር ነው የምትሄዱት። አንደኛው በምግብ ዝግጅት ወይንም በምግብ ስራ፣ ሁለተኛው ደግሞ በጽዳት ነው። ከአልፎ ከመጣ ደግሞ በልጅ አያያዝ እና ወይንም እንክብካቤ በኬር ጊቪንግ ልትሄዱ ትችላላችሁ። ሞስት ኦፍ ዘም ሁለቱ ላይ ግን ክሊኒንግ እና ፉድ ፕሪፓሬሽን ወይንም ፉድ ሜኪንግ ሁለቱ ማጆር ፓርት ናቸው የምንልክባቸው መንገዶች ማለት ነው። ሌላው ለልጆች ወይንም ለህፃናት እንዲሁም ለአዛውንቶች፣ ለህመምተኞች እና አካል ጉዳተኛ ለሆኑ የቤተሰቡ አባላት አስፈላጊውን እንክብካቤ ማድረግ እና ለእነሱ ታስቦ የተዘጋጀ ምግቦችን በአግባቡ መያዝ መቻል አለባቸው። በተለይ በጣም ሴንሲቲቭ ናቸው። እነሱ ልጆቻቸው ከወደዷችሁ እነሱም ይወዷቸዋል። ልጆቻችሁ የእነሱ ልጆች ደግሞ ከጠሏችሁ እነሱም ይጠሏቸዋል። ስለዚህ ሞር ሴንሲቲቭ የሚሆኑባቸውን ፓርቶች ለልጆቻቸው በጣም ስስ የሆነ ልብ ሊኖራችሁ ይገባል። ቡቡ ልብ ሊኖራችሁ ይገባል። የምትባቡ ልጆችን የምትወዱ የምታቀርቡ፣ ለህፃናት ያላችሁ አቀራረብ የህፃናት ጋር ስቀርቡ እንደ ህፃን ሆናችሁ፣ አዋቂ ጋር ስቀርቡ እንደ አዋቂ ሆናችሁ፣ አስተዋይ ጋር ስቀርቡ እንደ አስተዋይ ሆናችሁ ስርዓት ይዛችሁ አግባብ ከሌለው ተግባር ውጪ ስርዓት ይዛችሁ አግባብ ባለው መልኩ መቅረብና ልጆችን እንደ ልጆች ሆናችሁ ማጫወት፣ ማዝናናት እንዲሁም እንደ ልጅ መቅረብና ልጆች እንዲወዷችሁ ወደ ራሳቸው እንዲያቀርቧችሁ ማድረግ መቻል አለባችሁ። ሌላው አዛውንቶች ደግሞ እንክብካቤና ኬሪንግ ይፈልጋሉ። እንክብካቤ የሚፈልጉትን አዛውንቶች ልክ አሁን እናንተ ሳትጠየፏቸው እነሱ የመጠየፍ ስሜት ሳታሳዩ የተሻለ አቀራረብ ቀርባችሁ ደስ በሚል ሁኔታ ኬር ስታረጉላቸው ደስ ይላቸዋል። ምክንያቱም አረቦች ቤተሰቦቻቸውን የሚወዱላቸውን ሰዎች ሰራተኞች ይወዳሉ፣ በጣም ይንከባከባሉ፣ ሪስፔክት ያደርጋሉ። ሰው እንደዚህ አይነት ነገሮችን እንዳይጎሉባችሁ እንዲንከባከቧችሁ እናንተንም እንዲወዷችሁ ከፈለጋችሁ የግዴታ ማድረግ ያለባችሁ እነሱ የሚወዱትን ነገር ውደዱላቸው። እነሱ የሚፈልጉትን ነገር ማድረግ የሚፈልጉትን ነገር እናንተ ቀድማችሁ አድርጉላቸው። ያንን ማድረግ ከተቻለ በቀላሉ ምን ማድረግ ይቻላል ማለት ነው? የተለያዩ ተግባራቶችን በምንሰራበት ሰዓት ላይ ከአሰሪዎቻችን ጋር ጤናማ የሆነ ግንኙነት እንዲኖረን ይረዳናል ማለት ነው። ጤናማ የሆነ ግንኙነት እንዲኖረን ይረዳል። እንዲሁም ደግሞ ህመምተኛ ልጆች ካላቸው ኦቲዝም የተጠቁ ሊሆኑ ይችላሉ። ሌሎች ጉዳት ያለባቸው አካል ጉዳተኛ ሊሆኑ ይችላሉ። እነሱን ኬር የምታደርጉበት መንገድ እነሱን እንትን በሚያደርግ ሁኔታ ወይም ዝቅ በሚያደርግ ሁኔታ ሳይሆን ልክ ደስ በሚል ሁኔታ ሰውኛ ስሜት እንዲሰማቸው ሁሉ እነሱን ከኛ የታመመው ሰው ከጤነኛው እኩል እንደሆነ እንዲሰማው በሚያደርግ መንገድ እናንተ ኬር የምታደርጓቸው የምትንከባከቧቸው አይነት ከሆነ የተሻለ አይነት ግንዛቤ መፍጠር ትችላላችሁ። ፕላስ ደግሞ አሰሪዎቻችሁ ዘንድ ጥሩ የሆነ ቦታን እንዲሁም ጥሩ የሆነ አመለካከትን ልትፈጥሩ ትችላላችሁ ማለት ነው።
እንደዛ ቤተሰቦቻቸው ልትወዱላቸው ልታቀርቡላቸው ልትንከባከቡላቸው ይገባል ማለት መጸየፍን በፍጹም አይወዱም። ሌላው በራስ ሐሳብ አላስፈላጊ መስለው የታዩ የምግብ ቆሻሻዎችን ማጠራቀሚያ ውስጥ ከመጣል በፊት አሰሪዎችን ማማከር። ስለዚህ አንዳንድ ጊዜ ምግቦች ይበላሻሉ ወይንም ደግሞ ሮ ፉድ ሊሆኑ ይችላሉ፣ ጥሬ የምግብ እቃዎች ሊሆኑ ይችላሉ፣ እንዲሁም ደግሞ ጥሬ ግብዓት ሊሆን ይችላል፣ ወይ ደግሞ የተዘጋጁ ምግቦች ሊሆኑ ይችላሉ፣ ኦልሬዲ ፕሪፔርድ ፉድ ሊሆን ይችላል። ስለዚህ ኦልሬዲ መሰላችሁ ወይንም ተበላሽተዋል ብላችሁ ካመናችሁ እናንተ በራሳችሁ ፍቃድ ማስወገድ የለባችሁ። ስለዚህ ምንድነው ማድረግ ያለባችሁ? በራሳችሁ ፍቃድ ያንን ምግብ ተዋጽኦ ወይንም ደግሞ ያ የተዘጋጀው ምግብ ከማስወገድ ይልቅ የቅርብ የሆነውን ሰው ማናገር መቻል ነው። አሰሪዎቻችሁን ቀርባችሁ ማናገር፣ ይሄ ምግብ እንዲህ አይነት ጉድለት አለው፣ እንዲህ አይነት ሽታ አምጥቷል፣ እንዲህ አይነት ብልሽት አለው እና ተበላሽቷል ምን ላድርገው ብላችሁ ልታማክሯቸውና ልጠይቃቸው ይገባል። ምክንያቱም ያለ አሰሪዎቻችሁ ይሁንታ ለማስወገድ ወይንም ወደ ቆሻሻ ለመጣል ከሞከራችሁ አሰሪዎቻችሁ ትንሽ የሆነ ዲስሪስፔክት እንዳደረጋቻቸው ወይንም ደግሞ ክብር እንደሌላችሁ አድርገው ሊያስቡ ስለሚችሉ ቅድሚያ አሰሪዎቻችሁ ማማከርና እነሱን መጠየቅ ይኖርባችኋል ማለት ነው። ከዛ በኋላ ግን ያን የአሰሪዎቻችሁ እናንተ ለነሱ ምን ያክል ኬር እንደምታደርጉ እነሱ እንኳን እነዛን ነገሮች አይተው የነዛ የተበላሹ ምግቦች መሆናቸውን እነሱ ባለማየታቸው ማለት ነው ዝም ብላችሁ የምታቀርቡ እንዳልሆናችሁ እንዲረዱ ያደርጓቸዋል። ምን ያክል ለነሱ ጤና ምን ያክል ለነሱ ለሚመገቡት ምግብ እንደምትጨነቁ እንዲረዱ ያደርጋቸዋል ማለት ነው። ስለዚህ ለራሳችሁ እንትን እያደረጋችሁ ፕሮፋይል እየሰራችሁ ነው የምትሄዱት። ለራሳችሁ እምነትን ለራሳችሁ ምን ያክል እንደምትጠነቀቁላቸው ምን ያክል እንደምትወዷቸው ምን እያደረጋችሁ እያሳያችሁ እየሄዳችሁ ነው የምትሄዱት ማለት ነው። እሱን ነገሮች በራሳችሁ ከማድረግ ይልቅ እነሱን ማማከሩ ክብራችሁን ጠብቁ፣ አትዋሹ፣ ስተቶችን ለመሸፈን አትሞክሩ። ሰው ልጅ የሰውን ክብር ለመጠበቅ ቅድሚያ ክብሩን ከጠበቀ በራሱ ክብር ልክ የሰውን ክብር ይጠብቃል። ስለዚህ ሴት ልጅ ደግሞ ክብሯን ስትጠብቅ ነው የሚያምርባት። ስለዚህ ሴት ልጅ ክብሯን ትጠብቅ። በምን እንዴት ክብሯን ትጠብቅ? ቀደም ሲል ባወራ ነው ልክ ማለት ነው። የአረብ ሀገር ስርዓት አለው አኗኗራቸው፣ ሃይማኖታዊ ስርዓት አላቸው፣ ባህላዊ ስርዓት አላቸው። በዛ በሃይማኖታዊና በባህላዊ ስርዓታቸው ክብራቸውን ይጠብቃሉ ሴቶቹ፣ ወንዶቹም በዛው ልክ የራሳቸውን ክብር ይጠብቃሉ። ስለዚህ የእናንተም የራሳችሁ የሆነ ክብራችሁን መጠበቅ መቻል አላችሁ። ክብራችሁን ስትጠብቁ ክብራቸውን ስትጠብቁላቸው ሌሎች ተግባራቶችን የማይሆኑ ተግባራቶችን ሳትሰሩ በውሸት አይወጡም። ምንም ይፈጠር ምንም እውነቱን መናገር ይሻላል። የሆነ የተፈጠረን ነገር ለመደበቅ ሲባል ውሸት ከተዋሻቸው እነሱ የሚያዩበት አንግል ብዙ ነው። ስለዚህ ምናልባት የተሰወረ ካሜራ ሊኖራቸው ይችላል። ምናልባት የተደበቀ ካሜራ አላቸው፣ ወይ ደግሞ ሌሎች እናንተን የሚከታተሉበት መንገድ አላቸው። በዛ በእናንተን በሚከታተሉበት መንገድ ተከታትለው ይደርሱባቸዋል። የደረሰባችሁ ቀን ግን ውሸት ስለማይወዱ እናንተ ላይን እንኳን ይጣሏቸዋል ማለት አይደለም። እምነት ሊሰጧችሁ ከእምነት ባለፈ ለወንጀልም ሊከሷችሁ ይችላሉ። ስለዚህ አትዋሿቸው፣ ውሸትን አታዘውትሩ። ውሸቶች ሲደጋገሙ እውነት ይመስላሉና አትዋሹ። እውነቷን ብቻ እየተናገራችሁ ሐቁን ተናግራችሁ በሐቅ ማለፉ ይሻላል። ውሸትን አትዋሿቸው። ሌላው ስተቶችን ለመሸፈን አትሞክሩ። የተሳሳታችሁት ነገር ካለ ሶሪ ማዳም ብላችሁ የምትጠይቁበት አግባብ ሲኖር እንጂ እናንተ ያንን ውሸት ለመደበቅ በምትሄዱበት ልክ እነሱ ደግሞ ስተቶቻችሁን ቆይ እስቲ ካሁን ትነግረኝ ይሁን እያለች እየጠበቀች እናንተን አሁንም አንድ ስተት ስታይብሽ ቆይ እስቲ ምናልባት አላየችኝ ብላ ምናልባት ረስታው ይሁን እስቲ ቆይ ትነግረኝ ይሁን ብላ ስትጠብቅ ሌላ ደግሞ ስተት ስትሰሩ ያን ስተት ደግሞ ለመደበቅ የምትሰሩት ሌላ ስተት ካለ ደግሞ እነሱ ስተቶች ሲደራረቡ ትልቅ የሆነ ጥፋትን ያመጣሉ ማለት ነው። ስለዚህ በውላችሁ ላይ የተለያዩ ነገሮችን ትፈርማላችሁ። እናንተ ውሉን መፈረሙን እንጂ የምታዩት ውሉ ላይ ምን እንደተካተተ ስለማታዩት ነው ይሄንን ቪዲዮ ልሰራ የተገደድኩት። ቪዛ መጥቶልናል፣ ቪዛ መጥቷል፣ ቪዛ ተመልሷል፣ ውልም መጥቶልኛል ነው የምትሉት። ስለዚህ ኤጀንሲዎች ናቸው እዚህ ጋር ፈርሚ የሚሉት። ምክንያቱም ለምንድነው እዚህ ጋር ፈርሚ በምትባይበት ሰዓት ላይ ያንን ውል ተስማምቻለሁ ብለሽ ነው የምትወጪው ማለት ነው።
በአሰሪና ሰራተኛ ህግ መሰረት በኢትዮጵያና በአረብ ሀገር በተስማሙት ስምምነት መሰረት በአሰሪና ሰራተኛ ህግ መሰረት ነው ያ ውል የተዘጋጀው። የዛን ውል መሰረት በማድረግ እነሱ በወንጀልም ሆነ እንዲሁም ደግሞ በተለያዩ መንገዶች ሊጠይቋቸው ይችላሉ ማለት ነው። ውሉ የሚያካትተው እነዚህ ነገሮች ነው። ቀላል ይመስላሉ፣ ነገር ግን ቀላል አይደሉም። አንዳንዶቹ ቀላል እየመሰላቸው ነገሮችን የሚያጠፉበት አንግል ሰፊ ስለሆነ ነው ይሄንን ርዕስ ዛሬ አንስቼ ላወራ የፈለኩት ማለት ነው። በዚህ ርዕስ ላይ የሆነ ነገር እንዳገኛችሁበትና ጥሩ የሆነ ሐሳብ ጭብጥ እንደተረዳችሁበት ተስፋ አደርጋለሁ። እንግዲህ እኛ በማሰልጠኛችን ውስጥ ወይንም ደግሞ በመናሰለጥንባቸው ማሰልጠኛዎች ውስጥ እንደዚህ አይነት የሆኑ ስልጠናዎችንም አካተን የምንሰጥ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። ይሄ ከፕሪ ዲፓርቸር ወይንም ደግሞ ቅድመ ጉዞ ስልጠና ከሚለው ኮርስ ውስጥ ወይንም ደግሞ ሞጁል ውስጥ የተወጣጣ አንድ የሆነ ሐሳብ ነው፣ አንድ ርዕስ ነው። ስለዚህ በዛ ርዕስ ዙሪያ ነው ዛሬ ለማውራት የወደድኩት የነበረው። በዚህ ርዕስ ላይ ያወራኋቸውን ወይ ደግሞ ያነሳኋቸውን ሐሳቦች ላይ ምናልባት በምትፈልጉት ልክ ባይደርስላችሁ፣ ነገር ግን ለምትፈልጉት ልክ የሚያደርስ መንገድ እንደሰጣችሁ ተስፋ አደርጋለሁ። ያላወቃችሁት ትንሽ እንዳወቃችሁበት፣ ያወቃችሁ ደግሞ የበለጠ ደግሞ እንድታውቁ መንገድ የከፈተ ቪዲዮ እንደሚሆን ተስፋ አለኝ። ስለዚህ ያለውን ነገር የተረዳዳን እንዲሁም ደግሞ ሐሳብና ጥያቄ አስተያየትም ካላችሁ በኮሜንት ሴክሽን ላይ አስቀምጡልኝ፣ እኔም አነበዋለሁ። በተቀመጠው ሐሳብ ላይም ደግሞ ሌሎች ማብራሪያ የሚያስፈልጋቸውና ሐሳቡ መብላላት የሚፈልጉ ሐሳቦች ከሆኑ እነዛ ሐሳቦች ላይ እንደገና ቪዲዮ እንድሰራም ከፈለጋችሁ ጠይቁኝ፣ ቪዲዮዎችን እሰራባችኋለሁ። ስለዚህ እናንተ ስለምትጠይቁኝ እኔም የተለያዩ ቪዲዮዎችን እሰራለሁ። እናንተ ስለምትከታተሉኝና ስለምታበረታቱኝ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ያው ሰብስክራይብ ማድረግ እንዳይረሳ። ሁልጊዜም አዳዲስ ቪዲዮዎችን በመሰራበት ሰዓት ወደ እናንተ እንዲደርስ የደውል ምልክቷን ተጭናችሁ ኖቲፊኬሽን ኦን አድርጋችሁ ብታበሩት አዳዲስ ቪዲዮዎችን በምለቅበት ሰዓት ወደ እናንተ ይመጣል። ለሌሎች ይጠቅማቸዋል ብላችሁ ለምታስቧቸው ሰዎች ሼር ብታደርጉላቸው መልካም ነው። አመሰግናለሁ። መልካም ቀን።